ይህ የምትመለከቱት በስልጤ ዞን አልቾ ውሪሮ ወረዳ የተገነባም የስሮ መስኖ ፕሮጀክት ነው። የመስኖ ፕሮጀክቱ በአካባቢያቸው መገንባቱ የማህበረሰቡን የማምረት አቅም እንዳሳደገው ነው የአካባቢው ነዋሪ የሚናገሩት። የመስኖ ልማት ዘንድሮ ጀምሮ ያለነበት ራሳችን ተለውጠን ማለት ነው። እንደው ከከተማ ኖሮ በልጠን ነው የምንገኘው ማለት ነው። ሁሉ ነገር ከጓሮ የቆረጥና ድንቹንም የተለያየ ነገር በዚህ በመስኖ ያው እንደምታዩ በዚህ መስኖ ከዚህ በፊት ዝም ብሎ ሜዳ ላይ የሚሄደው ውሃ ተገድቦ የሰራንበታል። ልጆቻችን አስተምረን ማብላት ችለናል። በቃ በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ በአቶ ኡስማን ስሩር የተመራም የክልልና የፌዴራል የስራ ኃላፊዎች በስልጤ ዞን በምግብ ማጠናከሪያ ፕሮግራም የተከናወኑ የግብርናና የመሰረተ ልማት ዝርጋታዎችን ተዘዋውረው ጎብኝተዋል። በዞኑ በምስራቅና ምዕራብ አዘርነት በርበሬ ወረዳና በአልቾ ውሪሮ ወረዳ የተከናወኑ የመስኖ የወተት ማቀነባበሪያና መሸጫ ማዕከል፣ ሁለገብ የግብይት ማዕከል እንዲሁም የግብርና ምርቶች ምልከታ ከተደረገባቸው ፕሮጀክቶች ተጠቃሽ ናቸው። ለአብነትም በአልቾ ውሪሮ ወረዳ የተገነባው የስሎ መስኖ ፕሮጀክት አንዱ ነው። የስሎ ፕሮጀክትን ጨምሮ በዞኑ በተለያዩ ወረዳዎች የተገነቡትን ፕሮጀክቶች በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩርና የስልጤ ዞን አስተዳዳሪ አቶ ዘይኔ ቢልካ መርቀው ከፍተዋል። ግብርና የአንድ ሀገር እድገት እንዲረጋገጥ የሚጫወተው ሚና ከፍተኛ መሆኑን ያነሱት በምክትል ርዕሰ መስተዳድር ማዕረግ የግብርናና ገጠር ልማት ክላስተር አስተባባሪና የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ኃላፊ አቶ ኡስማን ስሩር ዘርፉን ለማዘመን ደግሞ መንግስት ትኩረት ሰጥቶም እየሰራ ይገኛል ብለዋል። እንግዲህ ምዕራብ አዘርነት በርበሬ ወረዳ ምን እንዳለው ወርቅ በጓሮ እንቁ በጓሮ መኖሩን ያሳያል። መሬቱ ትላንት ነበር፣ ሰውም ነበር፣ እኛም ነበር። ያልነበረው ሐሳብ ነው። አዲስ የለውጥ ሐሳብ አዳዲስ ለውጦችን በየመንደሩ ያሉ ጸጋዎች እንዲለሙ አርሶ አደሩ እንዲጠቀም የኢትዮጵያና የኢትዮጵያውያን አንገት ቀና እንዲል እጃችንን እኛ ኢትዮጵያውያን ለልመና ከመዘርጋት ለመርዳት የምንዘረጋበትን ጊዜ ለማፋጠን መንግስታችን ሰፊ ስራ እየሰራ ነው። ግብርናን አዘምሮ በዚህም ተስፋ የሚሰጥ ውጤት እየመጣ ነው። ዞኑ እምቅ የግብርና ሀብት ያለበት መሆኑን ያነሱት አቶ ኡስማን በሁሉም አካባቢዎች ወጥ በሆነ መንገድ ማልማት ያስፈልጋል ብለዋል። የሚመራው አንድ መንግስት ነው። ድጋፍ የሚያደርገው አንድ አይነት ባለሙያ ነው። ግን ሁሉም የአርሶ አደር ጓሮቻችን በአፕል፣ ሁሉም የአርሶ አደር ጓሮቻችን በነጭ ሽንኩርት፣ ሁሉም የአርሶ አደር ጓሮቻችን በሮዝመሪና በሌሎች ከፍተኛ ምርት በሚሰጡ ጉዳዮች ላይ በመሞላት አለባቸው። እንግዲህ ግብርና ለማዘመን መንግስት ከሚሰራው ስራ አንዱ ዛሬ አሁን አይሳኮ ላይ የመረቅ ነው። እንዲህ አይነቶቹ የአርሶ አደሩም ምርት በጥራት ጥሩ ገበያ ማግኘት የሚችልበት እድል የሚፈጥሩ ናቸው። እነኚህ የተገነቡ ተቋሞች የላቀ ውጤት እንዲያመጡ አንደኛ የአካባቢ አስተዳደር፣ ሁለተኛ ባለቤቶቹ በደንብ መንከባከብ፣ መጠበቅ፣ ወደ ዘላቂ ውጤት ማምጣት ያስፈልጋል። ፕሮግራሙ በማዕከላዊ ኢትዮጵያ ክልል በ4 ዞኖችና በ10 ወረዳዎች ገቢራዊ እየተደረገ መሆኑን ያነሱት ደግሞ በክልሉም የምግብ ስርዓት ማጠናከሪያ ፕሮግራም ዳይሬክተር አቶ ከድር መሐመድ ናቸው። ምልከታ በተደረገባቸው በጉራጌና በስልጤ ዞኖች በ6 ወረዳዎች በፕሮጀክቱ ድጋፍ የተደረገባቸው 14 ፕሮጀክቶች ለምረቃ መብቃታቸውን አንስተዋል። አጠቃላይ የተመረቁ ያሉ በ6 ወረዳዎች በጉራጌ ዞን የእኖር አበሽጌ ማእኖር ቻሃና ጉመር ወረዳ እንደዚሁም ደግሞ ስልጤ ዞን ላይ ምዕራብ አዘርነት ምስራቅ አዘርነትና አልቾ ውሪሮ ወረዳ ላይ አጠቃላይ 14 ፕሮጀክቶች ናቸው አሁን በእነኚህ በመጡ አካላት ላይ የሚመረቁት ማለት ነው። እንደ አጠቃላይ ግን የተሰሩት ስራዎች 78 ፕሮጀክቶች ናቸው በዚህ 2 ዓመት ተጠናቀው ወደ ትግበራ የገቡት። አጠቃላይ ለዚህ የወጣ በበጀት የተደገፈው 277 ሚሊዮን ብር ለእነኚህ ፕሮጀክቶች በፕሮግራሙ ድጋፍ ተደርጓል። የምግብ ስርዓት ማጠናከሪያ ፕሮጀክት በስልጤ ዞን መተግበር ከጀመረ ወዲህ ግብርናው እንዲዘምን አይነተኛ ሚና ተጫውቷል ያሉት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ ናቸው። እንግዲህ ዛሬ የመረቅነው የአይሳኮ የገበያ ማዕከል መጋዘኖችና ቢሮዎች እንዲሁም በዱና እንዲሁም የተመረቁ ድልድዮች እንግዲህ አንዱ ግብርናውን ለማሳለጥ የመንገድ መሰረተ ልማት ወሳኝነት አለው። ከዛ አንፃር ማነቆ የሆነ የነበረው የድልድዮች አለመኖር ነበር። በጣም ችግር ባለባቸው አካባቢዎች አነስተኛ ድልድዮች ተገንብተዋል። ከዚህ በፊትም የመስኖ ፕሮጀክቶች በጣም ውጤታማ በሆነ መልኩ አካሂደናል። ይሄ ፕሮጀክት እውን እንዲሆን የክልሉ ማኔጅመንት ይሄን ይሁንታ ሰጥቶ ፕሮጀክቱን ውጤታማ በሆን ፕሮጀክቱን በመከታተል ሚና የነበራችሁ ባለሙያዎችና አመራሮች
በህዝቡ ስም ላቅ ያለ ምስጋናዬን አቀርባለሁ።